መሩዬ እንግዲህ ሆስፒታል ገባች ማለት ነው። በድንጋጤ ትላንትና ቅዱስ ሲመታ ደንግጣ ወድቃ ነበር። ወዲያውኑ አፋፍሰው ወሰዷት። ወለደች ማለት ነው። ቆንጅዬ ወንድ ልጅ ወልዳለች ማለት ነው። እሷን የመሰለች እንግዲህ ደስታ በደስታ ነው። ነገር ግን ደግሞ ቅዱስም እንደዛ ሆኗል ማለት ነው። ቅዱስ ሲመታ ደንግጣ ወድቃ ነበረ። ደግነቱ አማቷ ከሷ ጋር ነበረች ማለት ነው። አማቷም ደግሞ ደንግጣ እንግዲህ አዛኝ ሆነች በመጨረሻ ነው። አላረገሽም፣ ልጄን እያታለልሽ ነው፣ ይሄ አዲስ ያመጣሽው ዘዴ ነው እንጂ በጭራሽ አላረገሽም፣ ከየት ደግሞ እንዳረገሽ እንኳ አላውቅም፣ ደግሞ አባቱ ማን እንደሆነ ማን የሚታወቅ ልጅ ነው ደግሞ እርጉዝ ነኝ የምትይው ብላ እንግዲህ ሁላችንም አይተናል ስታሰቃያት ማለት ነው። ከዚህ በፊት በጣም ብዙ ስቃይ ያደርሳባታለች ልጅቷ። እንግዲህ ጽዮን ናት ይሄ ሁሉ ነገር እያደረገች ነበረው። መሩዬ ምንም በማታውቀው ነገር ደግሞ የትም ስትንዘላዘ ያረገሽውን ደግሞ የናሆም ነው ትላለች እንዴ እያለች ከስር ከስር እያቀጣጠለች ሴትይቱም እንግዲህ አለምዬ ጽዮንን እያመነቻት ከጽዮን ጋር እንግዲህ መሩዬን በጣም አሰቃይተዋት ነበር። የናሆም አባት ደግሞ በጣም መልካም አባት ነው። እውነት ለመናገር እንግዲህ ከማን ነው ያረገሽው ብላ መሩዬ ፌንት እስከምትነቅል ድረስ ነው የተናገረቻት ከዚህ በፊት አለምዬ ማለት ነው። ሁላችንም የምናውቀው ነው። ግን አንዳንድ ጊዜ ስንናገርም ሆነ ለሰዎች ሞራል ማሰብ አለብን ማለት ነው። ሆኖም ግን መሩዬ እንግዲህ በስተ መጨረሻም እውነታውን ተናገረች። ዲኤንኤ የሚባል ነገር አለ ከናሆም እንደሆነ እንግዲህ ታውቋል ማለት ነው። ትናንትና እንግዲህ ሰርጋቸውን እስክስ ብለው ሲጨፍሩ ውለው ተደስተው እንግዲህ ጽናቴን አጅበው ምናምን ሙሽሮቹ ከወጡ በኋላ እንግዲህ አበዛብህ የሚባል ሰውዬ ከየት መጣ ሳይባል ሚስቴን ተነጥቄ ማቆም ያልሄድም ሞቴን እመርጣለሁ እንጂ እያለ እንግዲህ መንሳሪያው ማን እንደሰጠው ባላውቅም እንግዲህ ቅዱሴን እንደዛ አደረገው ማለት ነው። ቅዱስ በጣም ነው ያሳዘነኝ። እውነት ነው የመሰለኝ ማለት ነው። እውነት አንዳንድ ጊዜ ለሰዎች መስዋዕት መክፈል ከባድ ነው እና ቅዱስ ለምን ከሙሽሮቹ ጋር እንደቀረም አልገባኝም። ለምንም ሄደዋል እነ ናሆሜ ሁሉም ሄደዋል ከነ ጽናት ጋር እንግዲህ ሽርሽር። ግን ቅዱስ ለምን እንደቀረ አላውቅም። መሩዬን አሟት ነበረ ከእሷ ጋር ቁጭ ብሎ እንግዲህ እያወሩ እያለ ከየት መጣ ሳይባል ነው። ከዛ ዛሬ እንግዲህ አንተም እሷም ሁለታችሁንም አንድ ላይ ደርቤያችሁ ነው የሚሄደው። እኔ በዛብህ ማን እንደሆንኩ አታውቀኝም አንተ። እኔ ላይ ነበር እንደ ስትጫወት የነበረው ፊሽካህን ስትነፋ የነበረው። እንዴት ሚስቴን ታማግጣለህ? እኔ እኮ የዋና አዛኝ ሮሮ ነኝ፣ ምንም የማላውቅ። ለካ አንተ ከጀርባዬ ሚስቴ ላይ ከሚስቴ ጋር ስትወሰልቱ ነበረ ብሎ እንግዲህ ተሰማን በጣም ተናገረው። እባክህ ወንድሜ ተረጋጋ እንጂ አንተ እንደምታስበው ነገሮች ሁሉ አይደሉም። ግን ደግሞ ተረጋጋ፣ በቃ በመነጋገር የሚፈታ ነው ሲል እንግዲህ አቶ ተሰማም እባክህን ብሎ ወደኋላ እየሸሸ ብርቅዬም ደግሞ ቅድሚያ እኔን ምታኝ እንጂ እሱን አትምታውም፣ አሀ ለእሱ እየተደረብሽልሽ ነው ለውሽማሽ ሲል እንግዲህ መሳሪያው ከኪሱ አውጥቶ ከዛም ቅዱሴ እንግዲህ ዘሎ መጣና አንተ ሰውዬ ቆይ ለምንድን ነው የማትተወን? ምን ሆነሃል? ቆይ ችግርህ ምንድን ነው? እዛ ገጠር ስታሰቃየን ቆየ፣ ደግሞ እዚህ ተከትለህን መጣ እንዴ? ቆይ ምንድን ነው ከኛ የምትፈልገው ብሎ አንተ ዝም በል አንተ ቅቤ ምላስ ብሎ እንግዲህ ግንባሩን መታው ማለት ነው እሱ። ከዛ በኋላ እሱ ሲወድቅ መሩዬም ደንግጣ ጮኸች ማለት ነው። በዛው እንግዲህ ምጧ መጥቶ ነበር መሰለኝ። በዛው ይዘዋት እንግዲህ ሐኪም ቤት ሄደው መሩዬ ቆንጅዬ ወንድ ልጅ ወልዳለች። በጣም ነው ደስ የሚለው። ናሆምም የለም። ናሆም ከዛ በኋላ ነው እንግዲህ ተደውሎለት እየመጣው ከሰርገኞቹ ጋር ሄዷል እሱ። ምክንያቱም ሙሽሮቹ ከወጡ በኋላ ነው። እሱ እንደውም ጽናትን ነበረ እገላታለሁ ሲል ሲፎክር የነበረው ይሄ በዛብህ የሚባል ሰውዬ ማለት ነው። እሷ ሁሉን ነገር ታውቃለች። ከዚህ በፊትም ወንድሜ ላግባሽ ሲላት አንተን አልፈልግህም ብላ ከተማ ገብታ ተንዘላዝላ ይሄ ወንድ ይዛ መጣች። ስለዚህ ወንድሜ ላይ እንደተጫወትሽበት ያንን አባትሽን አንገቱን ባላስደፋ እኔ በዛብህ አይደለውም እያለ ሲፎክር እንግዲህ ትላንትና ከየት መጣ ሳይባል ትላንትና ድግሱ ላይ አለመምጣቱም ጥሩ ነው። ሙሽሮቹ በተሰበሰቡበት ሀገር ሽማግሌዎቹ ባሉበት እንኳን የሚያልመጣ እንግዲህ ትንሽዬ ሰው ሲሆን አወቀና መጣ። ከዛም ተኩሶ ሮጠ ማለት ነው። ምን አይነት ሰውዬ እንደሆነ አላውቅም። መሩዬ እንግዲህ በዛ አጋጣሚ ነው የጥይቱን ድምፅ ስትሰማ ወደቀች ማለት ነው። ቶሎ ብላ አለምዬ የሚያዝቻት አማቷ። ከዛ በኋላ አረ እባካችሁ አምቡላንስ ጥሩ እንጂ ምንድን ነው እሱ እያለች
ሰኒዬ እህት ቅዱሴን ያዘችው ማማቷ ምራቷን ይዛ እንግዲህ እየተጫጫሁ አምቡላንስ መጥቶ ይዟቸው ሄደ ማለት ነው። ይዟቸው ከሄደ በኋላም እንግዲህ መሩዬ ምጧ መጣ ማለት ነው። እዛ መውለጃዋ ሰዓት ደርሷል ተባለች። ቆንጅዬ የሚያምር ወንድ ልጅ ወለደች ማለት ነው። እውነት ለመናገር በጣም ነው ደስ የሚለው። እንግዲህ ፍጻሜው እየደረሰ መሰለኝ። እንትናቸው በጣም የሚያምር ነው። ቅዱስ መቼም ምንም አይሆንም ብዬ ተስፋ አደርጋለሁኝ። በእውነት የሆነ ነገር ከሆነ በጣም ነው የሚደብረውና ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? አለው ደህና ነኝ። እንግዲህ መራዊት ትናንትና በተፈጠረው ነገር ሰርጉን እስክሳ ስትሉላ ሙሽሪቷን አጅባ ስትስቅ ስትጫወት ውላ እንግዲህ በመጨረሻም አንዳንድ ጊዜ ብዙ መሳቃዘን ያስከትላል ይባላልና ከዛ በኋላ እንግዲህ መሩዬ በጣም ነው ያሳዘነችኝ። እውነት ለመናገር በጣም እየጮኸች ነበር። አንደኛ የቅዱሴ መመታት አስደንግጧታል። ሁለተኛ ደግሞ ምጧ መጥቶ እንግዲህ እዛ ጋር ያዙ ልቀቁ ስትል ነበረ። ሴትይቱን በጣም እንደነገጠች አማቷ አፋፍሰው እንግዲህ ይዘዋት ሄደው ሐኪም ቤት ደረሱ። እንግዲህ ወንድ ልጅ የሚያምር ቆንጅዬ ልጅ ወለደች ማለት ነው። መሩዬ በጣም ነው ደስ የሚለው። ሰርጉ አስተላለቁ ጥሩ ነበረ፣ ግን ደግሞ እኔ እንደውም የፈራሁት ሌሎቹ መታው ይረብሹ ይሆን ወይ እያልኩ ሶሲና ቤቲን ፈርቻቸው ነበረ። እንግዲህ አሁን ማለቂያው ስለሆነ ከዚህ በኋላ ስለማይቀጥል ስለማይረዝም ቤቲና ሶሲም አደብ ገዝተው ቁጭ ብለዋል ማለት ነው። እርግጠኛ ነኝ ቤቲን ከካሜራ ጀርባው ትኖራለች። አዎ ታስራለች ስለተባለ ቪዲዮ ላይ አልወጣችም እንጂ እንግዲህ ከካሜራ ጀርባ ትኖራለች ብዬ አስባለሁኝ። ሁላቸውም ነበሩ ማለት ነው። መር እንግዲህ ሰኒ ስኪራና ጽናቴን በደስታ እንግዲህ በጣም ሁላችንም ስንጓጓ የነበረው ቀን ነበረ። በሰላም እንግዲህ ሰርጉ ተደስተው ሙሽሮቹ ከወጡ በኋላ ነው እንግዲህ ሰውየው መጥቶ ቀጥታ ያነጣጠረው እዚሁ ሰውየው ላይ ነው ተሰማ ላይ። ከዛ በኋላ እንግዲህ መሩዬ መጣች። መሩ ጋር እዛ ጋር መምጣት አልነበረባትም። እሷንስ ቢመታት እናቴ የተለከፈ ሰውዬ። ከዛ በኋላ አንተ ሰው ምንድን ነው የምትፈልገው? እባክን ከህይወታችን ውስጥ ውጣ እያለ እንግዲህ ሲለምነው ቅዱስ አንተ ዝም በል አንተ ቀላባይ፣ ዋነኛው አንተ አይደለህም እንዴ ሲል እሱ ግንባሩ ላይ ደቀነበት እና መታው ማለት ነው። በዛ መሀል ነው እንግዲህ መሩዬ ጮሃ ወደቀች። ከዛም አማቷ ደንግጣ እየጮኸች ነበረ። በሰዓቱ ብዙም ሰው የለም እዛ ጋር የሰኒ እህት ምናምን ነገር ናቸው እንጂ ብዙም ሰው የለም። ሌሎቹ ከሰርገኞቹ ጋር ሙሽሮቹ ጋር ሄደዋል ማለት ነው። እዚህ ጋር የተወሰኑ ሰዎች ነበሩ። ብርቄም እንግዲህ ተደናግጣ ወዲያ ወዲህ እየዘለለች ነበር። አንቺ ሴትዮ ያምሻል እንዴ? ሂጅና እንትን በይ እንጂ ሙሽሮቹን ማነው አምቡላንስ ጥሩ እንጂ። ቆይ ምንድነው ቆማችሁ የምታዩን? እያለች የሰኒ እህት እየጮኸች ነበረ። ከዛ በኋላ እንግዲህ አምቡላንሱ ተጠርቶ መጣ። መሩዬ እንግዲህ ቆንጅዬ የሚያምር ወንድ ልጅ ወልዳለች ማለት ነው። በጣም ነው ደስ የሚለው። መጨረሻው እንግዲህ እየደረሰ መሰለኝ ድራማው። እውነት ለመናገር መሩ በጣም ብዙ መስዋዕት ከፍላለች በዚህ እርግዝና። ከልጄ አይደለም ያረገሽው ከማን እንዳመጣሽ አላውቅም። የትም ስትዘላዘይ ቀርመሽ ደግሞ ተመልሰሽ መጣሽ እና ታዲያ ሄደሽ ስትመለሽ እርጉዝ ነኝ አልሽ እና የልጄ ነው እንዴ? ይሄንን ኬት እንዳመጣሽ ራስሽ ታውቂዋለሽ። ስለዚህ ይሄ የማንንም ዲቃላ የኔ ልጅ ሊያሳድግም አይገባም ብላ መረቡን በጣም አሰቃይታት ነበረ። አሁን ግን ይቅርታ ተደራርገው እንግዲህ ቆንጆ አማትና ምራት ሆነዋል ማለት ነው። ነገር ግን ደግሞ እንግዲህ ትናንትና የተፈጠረውን አይታችኋል ሁላችሁ። ቅዱሴ ያን እንደዛ መደረግ አልነበረበትም። ብቻ ሆኖም እንግዲህ ፈጣሪ ያትርፈው ብዬ ምኞቴ ነው። ብቻ አላቅም። እውነት ለመናገር በጣም ነው ያሳዘነኝ ቅዱሴ ማለት ነው።